እህቶች ጠብቁት። የተሻለው ሊሰጣችሁ ክርስቶስ ዝም ሊል ይችላል። ሳይሰማህ ቀርቶ አይደለም፣ ንቆህ አይደለም። እግዚአብሔር ጆሮን የፈጠረ እግዚአብሔር ነው። ጸሎታችሁን ሳይሰማ ቀርቶ አይደለም። የተሻለውን ሊያደርግ እግዚአብሔር ይዘገያል። ደግሞ በመጽሐፍ ቅዱስ ዘግይተው የተቀበሉ በጣም ትልቅ በረከት አግኝተዋል። እንደላችሁ የእናንተ ድል ፈንታ ሰው ጋር አይደለም። አትልፉ፣ አትድከሙ። ክርስቶስ በሰዓቱ ያደርግላችኋል። ለእናንተ የማስበውን ሐሳብ እኔ ያውቃለሁ እኮ ነው ያለው። አንቺ እኮ ለራስሽ አታውቂም። አንተ እኮ ለራስህ አታውቅም። ለአንተ ግን የሚያውቅልህ ጌታ አለ። ስሙ ኢየሱስ ይባላል። የተሰበረ ልብ የሚጠግን እኮ ጌታ ነው። በሐዘን ለተሰበረ ልብ ክርስቶስ የሚለው ስም ብርታት ነው። ኢየሱስ የሚለው ስም ለደከመች ነፍስ ኃይል ነው። የኔና የእናንተ ጥያቄ ስንት ዓመት ሞልቶት ይሆን? የዛሬ 5 ዓመት ያለቀስንበት ጉዳይ ዛሬም እያስለቀሰን ነው። የተሻለውን ሀብት ይዛችሁ የለኝም ትላላችሁ። የተሻለውን ክርስቶስ እኮ አላችሁ እናንተ። ይሄ ስም ያቆማችኋል። የተሰበራችሁ በኃጢአት የወደቃችሁ ሰዎች ይሄ ስም የሚያነጻ ስም ነው። የሚያነጻ ስም፣ የሚያጠራ ስም። ለወደቀ ወንድም መጸለይ ነው እንጂ ክርስትና እኮ አንዱ የአንዱን ሸክም ይሸከም ነው የሚለው። ለመታረድ ከሰማይ የመጣ ሞትን አድራሻ አድርጎ የመጣ የኛን ሞት የሞተ ቁስሉ የሚያድን የሚፈውስ የናዝሬቱ ኢየሱስ ያንተን ሕመም፣ ያንተን መከራ፣ ያንተን ግርፋት፣ ያንተን መከራ ተቀብሎ አያችሁ በእሱ ቁስል እኛን ፈውሶ ይኸው ሳይነጋልን ነው ጠዋት ዓርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ ዓርብ ነው የሚታለው። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራኒውን ማሰብ አንፈልግም። እኛ የፋሲካ ነው ምን ደስ የሚለን። ሕማሙን አንፈልግም፣ መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። ነውራችንን በአደባባይ ያላስጣብን መኑ ዘይነጽእ ኃጢአት ሰማይ ሰይኮነ ንጹሕ በቅድሜው። ማን ነው በንጹሕ የሆነ እስቲ የሚናገር ሰው? እኔ ከምደግመው ዳዊት ከምጸልየው ጸሎት ከቅድስናዬ ነው የቆምኩት የሚል። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ? ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው። ዛሬ እስቲ ቀራኒውን እያሰበ በቀራኒዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲ ዘለላን አፍስሳችኋል ቀራኒውን እያሰባችሁ። በድካማችን የሚራራ ጌታ አለን ይላል ዕብራውያን መልእክቱ ላይ ቅዱስ ጳውሎስ። ስንደክም የሚራራ ጌታ አለን። ሲንደክም የሚያነሳን ጌታ አለን። አሁን ማን ነው በራሱ መቆም ማይፈልግ? ማን ነው ከሰው ትከሻ መውረድ ማይፈልግ? ማን ነው የሰው ፊት ያልሰለቸው? የሰው ፊት እንደ እሳት ይጋረፋል። እንደ ዮሐንስ አፈወርቅ እኮ ሰይጣን ካልፈተነ ንቆሃል ማለት ነው እኮ አይደል? ንቆሃል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ። ዘላለም ሥላሴ ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ